ሰላም እንዴት ናችሁ ኢንፎቴክ ቤተሰቦች? ዛሬ የምናየው ስለ ስቶሬጅ ዲቫይስ ነው። ስቶሬጅ ዲቫይስ ምንድነው? ስቶሬጅ ዲቫይስ እንግዲህ መረጃን፣ ፕሮግራምንና ሌሎች ዲጂታል ኮንተንቶችን ለማከማቸት የሚያገለግል የሃርድዌር ዲቫይስ አይነት ነው። ስቶሬጅ ዲቫይሶች ተጠቃሚዎች ወይም ዩዘሮች ሰነዶችን፣ ፎቶዎችን፣ ቪዲዮዎችን እና ሶፍትዌሮችን ለማስቀመጥና ያስቀመጥነው መረጃ አንስተን ለመጠቀም የሚያገለግለን የዲቫይስ አይነት ነው። እንግዲህ ለኮምፒውተር ስራ ስቶሬጅ ዲቫይስ ወሳኝ ነው። ኮምፒውተራችን ስራን ለመስራት መረጃዎችን ይጠቀማል። እነዛም መረጃዎች የምናከማችበት ቦታ ስቶሬጅ ዲቫይስ እንለዋለን። ስቶሬጅ ዲቫይሶች መረጃን ለማከማቸት ብቻ ሳይሆን ስራን ለመስራትም የምንገለገልባቸው ናቸው። ኮምፒውተራችን ስራን ፕሮሰስ በሚያደርግ ሰዓት ያንን ስራ ለመስራት ቦታ ያስፈልገዋልና የሚሰራበት ቦታ እነዚሁ ዲቫይሶች ላይ ነው። የተለያዩ አይነት ስቶሬጅ ዲቫይሶች አሉ። ራንደም አክሰስ ሜሞሪ፣ ሮም ኦር ሪድ ኦንሊ ሜሞሪ፣ ሃርድ ዲስክ፣ ኤስኤስዲ፣ ዩኤስቢ፣ ፍላሽ ድራይቭ፣ ሜሞሪ ካርድ፣ ኦፕቲካል ዲስክ፣ ቴፕ ድራይቭ፣ ክላውድ ስቶሬጅ የመሳሰሉ ስቶሬጅ ዲቫይሶች አሉ። ራም ወይም ራንደም አክሰስ ሜሞሪ የምንለው የስቶሬጅ አይነት ሲሆን ይህ ስቶሬጅ ዲቫይስ ስቶር የሚያደርግልን ወይም የሚያከማችልን መረጃዎች፣ ኢንስትራክሽኖች ወይም ፕሮግራሞች የኮምፒውተር ፕሮሰሰራችን በአሁኑ ሰዓት እየተጠቀመባቸው ያሉ መረጃዎችን፣ ኢንስትራክሽኖችን ወይም ፕሮግራሞችን ነው። ራም እንግዲህ ፈጣን አክሰስ ያለው የሚሞሪ ወይም የስቶሬጅ ዲቫይስ አይነት ነው። ራም ሾርት ተርም ስቶሬጅ ወይንም ቮላታይል ሚሞሪ የምንለው ሚሞሪ ነው። ሾርት ተርም ስቶሬጅ ወይም የአጭር ጊዜ ሚሞሪ ያለበት ምክንያት ራም ላይ ስቶር የተደረጉ ነገሮች ሊቆዩ ወይም ሊቀመጡ የሚችሉ ስራውን እየሰራን ላለንበት ሰዓት ብቻ ነው። ልክ ስራችንን ስናቆም ወይም ኮምፒውተሩ ተርን ኦፍ በሚሆን ሰዓት ራም ላይ የተቀመጡ ነገሮች በሙሉ ሉዝ ይሆናሉ። በዚህም የተነሳ ራም ቮላታይል ሚሞሪ ወይንም የአጭር ጊዜ ሚሞሪ እንለዋለን። ራም እንግዲህ በጣም ፋስት አክሰስ ያለው ፈጣን አክሰስ ያለው ሚሞሪ ነው። ሃርድ ዲስክ ወይም ሌሎች ስቶሬጅ ዲቫይሶች ላይ የተቀመጠን ነገር አክሰስ ከምናደርግበት ታይም ይልቅ ራም ላይ ያለን ነገር አክሰስ የምናደርግበት ታይም ሾርት ነው። ስለዚህ ፋስት አክሰስ ወይም ፈጣን የሆነ አክሰስ ያለው የስቶሬጅ አይነት ወይም የሚሞሪ አይነት ነው ራም የምንለው ሚሞሪ። አጠቃላይ ኮምፒውተራችን የተሻለ ስራን እንዲሰራ ወይም ኤፊሽንትሊ ፐርፎርም እንዲያደርግ የራማችን ኤፊሽንሲ አስፈላጊ ነው። የተሻለ ራም ስንጠቀም ኮምፒውተራችንም የተሻለ ይሆናል። የተሻለ ራም ስንጠቀም ኮምፒውተራችንም የተሻለ ፐርፎርማንስ ይኖረዋል። በፍጥነት ነገሮችን ማከናወን ይችላል። ምክንያቱም ቅድም እንዳለው ራም ስራዎችን የምንሰራበት ወርኪንግ ስፔሳችን ነው ወይም ስራዎች የሚሰሩበት ቦታ ስለሆነ የራም ሳይዛችን በሰፋ ቁጥር በተለቀ ቁጥር ስራ የመስራት አቅሙም እየጨመረ ነው የሚሄድ። ስራ የመስራት አቅሙ እየጨመረ ነው የሚሄድ ስንል ኮምፒውተራችን በአንድ ጊዜ የተለያዩ ስራዎችን ማከናወን ይችላል ማለት ነው። ስለዚህ ራማችን እንግዲህ ቀጥታ የኮምፒውተር ፐርፎርማንሳችን ጋር ግንኙነት አለው። ትልቅ የሆነ ራም ስንጠቀም ኮምፒውተራችንን በተሻለ ሁኔታ ፐርፎርም የማድረግ እድል አለው ማለት ነው። የተለያዩ አይነት ራሞች አሉ። እነሱም ዲራም፣ ኤስራም የምንላቸው ለተለያየ ጥቅም የሚውሉ ናቸው። ሌላኛው የሚሞሪ አይነት ሪድ ኦንሊ ሚሞሪ ወይም ሮም የምንለው ሚሞሪ ሲሆን ይህ ደግሞ ከራም የተለየ ሚሞሪ ነው። ራም እንግዲህ ቮላታይል ነው፣ ቴምፖራሪ ነው። የያዘውን ነገር ለተወሰነ ጊዜ ነው የሚይዘው። ልክ መብራት ኦፍ ሲሆን የያዘውን ነገር ሉዝ ያደርጋል ወይም ያጣዋል ብለናል ራም።
ሮም ጋር ስንመጣ ግን ከዚህ በተቃራኒው ሮም ምንድነው ነን ቮላታይል ኦር ፐርማነንት ሚሞሪ ነው። ሮም ቋሚ የሆነ የሚሞሪ አይነት ነው። ይሄ ሮም ሚሞሪ እንግዲህ ውስጡ ያሉ ዳታዎችን ፐርማነንትሊ የሚይዝ የሚሞሪ አይነት ከመሆኑ ባሻገር እነዚህ ዳታዎች ስቶር የተደረጉት ይሄ ዲቫይሱ ማኒፋክቸር በሚደረግ ሰዓት ነው። ዲቫይሱን ማኒፋክቸር የሚያደርገው አካል ነው ሮም ላይ ያሉ መረጃዎችን ስቶር የሚያደርግልን። እኛ ዲቫይሱን ከመጠቀም ወይም ዲቫይሱ ላይ ስቶር የተደረገውን ሪድ ከማድረግ ውጭ እዛ ዲቫይስ ላይ ሌላ መረጃዎችን ራይት ማድረግ መጨመር ወይም ስቶር ማድረግ አንችልም። ወይንም ሮም ላይ ያሉ መረጃዎችን ሞዲፋይ ማድረግ አንችልም። ኦንሊ እኛ ማድረግ የምንችለው ሪድ ነው። ለዛም ነው ሪድ ኦንሊ ሚሞሪ የተባለው። ማኒፋክቸሩ ሲሰራው ያስቀመጠው መረጃ ብቻ የምንጠቀምበት የሚሞሪ አይነት ነው እንጂ እኛ ወደዛ ሚሞሪ ተጨማሪ ነገሮችን መጨመር ወይም ሞዲፋይ ማድረግ መቀነስ አንችልም። ለዛም ነው ሪድ ኦንሊ ሚሞሪ የተባለው። ሮም ሪድ ኦንሊ ሚሞሪ ነው ማኒፋክቸር ሲደረግ ነው ዳታዎች ስቶር የተደረጉበት ካል ምን አይነት ዳታዎች ናቸው ሮም ላይ ስቶር የተደረጉ ብለን በምናይ ሰዓት የኮምፒውተር ኢኒሻል ኢንስትራክሽኖች ወይም ቡቲንግ ሴታፖች ስቶር የሚሆኑት ሮም ላይ ነው። የኮምፒውተራችን ኢኒሻል ኢንስትራክሽን ወይም ቡቲንግ ሴታፕ የምንላቸው ቡቲንግ ሴታፕ ወይም ኢኒሻል ኢንስትራክሽኖች ምንድናቸው ስንል ኮምፒውተር ሲስተማችን ኢኔብል እንዲሆን ወይም ስታርት እንዲያደርግና ኦፕሬቲንግ ሲስተሞች ሎድ እንዲያደርጉ የሚያስችል የኮምፒውተር ኢንስትራክሽን ነው ቡቲንግ ሴታፕ የምንለው። ወይም ኮምፒውተሩ ቡት እንዲያደርግ እንዲነሳ እንዲንቀሳቀስ ስራውን እንዲጀምር ኦፕሬቲንግ ሲስተሞቹ እንዲነቃቁ የሚያደርግ ሴታፕ ነው። እነዚህ እንግዲህ ስቶር የሆኑት ሮም ላይ ነው። HDD ወይም ሃርድ ዲስክ ድራይቭ የምንለው የኮምፒውተር ስቶሬጅ ዲቫይስ አይነት ሲሆን እንግዲህ ይህ ዲቫይስ ነን ቮላታይል ወይንም ቋሚ የሆነ ዳታዎችንና መረጃዎችን የምናከማችበት የሃርድ ዲቫይስ አይነት ነው። ሃርድ ዲስክ እንግዲህ ኦፕሬቲንግ ሲስተሞችን፣ አፕሊኬሽኖችን፣ ሌሎች የተጠቃሚ መረጃዎችን ለማከማቸት የምንጠቀምበት በኮምፒውተሮች ውስጥና በላፕቶፖች ውስጥ እጅግ በጣም የተለመደው አይነት የስቶሬጅ ዲቫይስ ነው። ሃርድ ዲስክ ፐርማነንት ነው ወይም ነን ቮላታይል ሚሞሪ ነው ስንል እዚህ ዲቫይስ ውስጥ የተቀመጡ ነገሮች መብራት ቢጠፋም አይጠፉም። ልክ እንደ ራም ላይ ያየነው ነገር መብራት ሲጠፋ ሉዝ ይሆናል። ነገር ግን ይሄ ከዛ በተቃራኒ መብራት ቢጠፋም አይጠፋም፣ ስቶር ሆኖ ይቆያል። ሃርድ ዲስክ ከሌሎች ስቶሬጅ ዲቫይሶች የሚለየው ከፍተኛ የሆነ የስቶሬጅ ካፓሲቲ ወይም ዳታን የማከማቸት አቅም አለው። እንግዲህ በቴራባይት የሚቆጠር የማጠራቀም ወይም የማከማቸት አቅም ያለው ከፍተኛ ዳታን የመያዝ አቅም ያለው የዲቫይስ አይነት ነው። በኮምፒውተራችን ውስጥ የተለያዩ ስራዎችን ሰርተን ሴቭ ስንል ወስደን የምናስቀምጠው ብዙውን ጊዜ ሃርድ ዲስካችን ላይ ነው በዲፎልት። እንግዲህ ኮምፒውተራችን በዲፎልት ፐርማነንት ስቶሬጅ አድርጎ የሚጠቀመው ወይም ቋሚ ማከማቻ አድርጎ የሚጠቀመው የዲቫይስ አይነት። ሌላኛው የስቶሬጅ ዲቫይስ አይነት ሶሊድ ስቴት ድራይቭ የምንለው ስቶሬጅ ዲቫይስ ሲሆን ይህ ስቶሬጅ ዲቫይስ እንግዲህ ጌም ቼንጀር የሆነ ስቶሬጅ ዲቫይስ ነው። በስቶሬጅ ዲቫይስ ዓለም ውስጥ ምንድነው ይሄ ስቶሬጅ ዲቫይስ ልክ እንደ ሃርድ ዲስክ ሁሉ ፐርማነንት ወይም ነን ቮላታይል የሆነ ወይም ቋሚ መረጃ ማከማቻ ዲቫይስ ሲሆን ከነዚህ ከትራዲሽናሎቹ ከሃርድ ዲስክ የሚለየው በምንድነው ይሄ SSD ወይም ሶሊድ ስቴት ድራይቭ የምንለው የስቶሬጅ ዲቫይስ አይነት ዳታን አክሰስ የማድረግ ታይሙ በጣም ፋስት ነው። በፍጥነት ዳታን አክሰስ ማድረግ እንችላለን ከኤስኤስዲ። ሌላው ደግሞ የሚጠቀመው ፓወር ኮንሰምፕሽኑ ሎው ነው። አንድ ዲቫይስ ሎው ፓወር ኮንሰምፕሽን አለው ካል ወይም ፓወር የመጠቀም አቅሙ ዝቅተኛ ከሆነ ጀነሬት የሚያደርገው ሂትም እንደዛው ዝቅ ያለ ነው።
ጀነሬት የሚያደርገው ሂት ዝቅ ያለ ከሆነ ደግሞ በዛ ዲቫይስ ውስጥ ሊፈጠር የሚችለው የሙቀት መጠንም ዝቅ ያለ ነው። SSD እንግዲህ ወይም ሶሊድ ስቴት ድራይቭን ሌላው ተመራጭ የሚያደርገው ነገር ምንም አይነት በውስጡ ሙቭ የሚያደርግ ነገር የለውም። ይህ ማለት ምንድነው? እዚህ ድራይቭ ላይ ነገሮችን ስቶር ለማድረግ ወይም ከድራይቭ አክሰስ ለማድረግ ያ ማለት ሪድ እና ራይት ለማድረግ የምንጠቀምበት ምንም አይነት ስፒን የሚያደርግ ነገር ወይንም የሚንቀሳቀስ ሜካኒካል ፓርት የለውም። SSD ወይም ሶሊድ ስቴት ድራይቭ ከሃርድ ድራይቭ የተሻለ ፈጣንና የተሻለ ፐርፎርማንስ ያለው ድራይቭ ነው። እንደገና ቆይታውን ስንመለከተው ከሃርድ ዲስክ የተሻለ ነው። ምንም አይነት በውስጡ የሚንቀሳቀስ ሜካኒካል ፓርት ስለሌለው ዳሜጅድ የመሆን እድሉ ዝቅተኛ ነው። እንግዲህ ቅድም እንዳልነው ኢነርጂ ኤፊሺየንሲው ምንድነው? ለስ ነው ወይም ዝቅተኛ ነው ከሃርድ ዲስክ። ሌላኛው ይሄ ዲቫይስ ምንድነው? እንግዲህ ለዚህ ዲቫይስ እንደ ድሮባክ ሆኖ የመጣው ከሃርድ ዲስክ ዋጋው እጅግ በጣም ከፍተኛ ነው። ሃርድ ዲስክን ከምንገዛበት ዋጋ በጣም ከፍ ያለ ዋጋ ነው ያለው። ዋጋው እንግዲህ ከፍ ሊል የቻለበት ምክንያት ፐርፎርማንሱ ስፒዱ ምን በመሆኑ ነው? ከፍተኛ በመሆኑ የተነሳ ዋጋው ከፍ ያለ ነው። ሌላው ከሃርድ ዲስክ ጋር ያለው ልዩነት ደግሞ ሃርድ ዲስክ ከፍተኛ የሆነ ስቶሬጅ ካፓሲቲ ያለው ወይም ብዙ ዳታ ስቶር የማድረግ አቅም ሲኖረው SSD ወይም ሶሊድ ስቴት ድራይቭ የምንለው ዲቫይስ ከሃርድ ዲስክ ያነሰ ስቶሬጅ ካፓሲቲ ነው ያለው። ሌላው የኮምፒውተር ስቶሬጅ ዲቫይስ አይነት USB ፍላሽ ድራይቭ የምንለው ነው። ይሄ USB ፍላሽ ድራይቭ በጣም ኮመን የሆነ የስቶሬጅ ዲቫይስ አይነት ነው። ኮመን የሆነበት ምክንያት በቀላሉ ልናንቀሳቅሰው የምንችለው የዲቫይስ አይነት ስለሆነ ነው። ይሄ ስቶሬጅ ዲቫይስ እንግዲህ ዳታን ስቶር የሚያደርግ ተንቀሳቃሽ በፈለግንበት ቦታ በኪሳችን ውስጥ አንጠልጥለን ይዘነው ልንዞረው የምንችለው የስቶሬጅ ዲቫይስ አይነት ነው። USB ፍላሽ ድራይቭ እንግዲህ ምንድነው? ፖርታብል ነው ወይም በቀላሉ ከቦታ ቦታ የምናንቀሳቅሰው በጣም ላይት የሆነ ዌይት ያለው ምንም አይነት ክብደት የሌለው በቀላሉ ቁልፋችን ጋር አጣብቀን ልንይዘው የምንችለው የስቶሬጅ ዲቫይስ አይነት ነው። በዋነኝነት ይህንን ዲቫይስ የምንጠቀመው ዳታን ከኮምፒውተር ወደ ሌላ ዲቫይስ ለማስተላለፍ እንደገና የተለያዩ ዲጂታል የሆኑ መረጃዎችን ለማከማቸት ለባካፕ የተለያዩ መረጃዎችን ባካፕ ለመያዝ የምንጠቀምበት የዲቫይስ አይነት ነው። USB ፍላሽ ድራይቭ እንግዲህ የምንሰካውና የምንነቅለው የዲቫይስ አይነት ነው። ኮምፒውተራችን ላይ ሊሆን ይችላል፣ ሌሎች ዲቫይሶች ላይ ሰክተን የምንነቅለው ሲሆን ምንም አይነት ፓወር ሶርስ አንጠቀምለትም። በቀጥታ ልክ ስንሰካው ሂዶ እዛ ውስጥ በሚያገኘው እዛ ዲቫይስ ውስጥ በሰካንበት ዲቫይስ ውስጥ በሚያገኘው ፓወር የሚንቀሳቀስ ወይም የሚሰራ የዲቫይስ አይነት ነው። ኮምፒውተር ላይ ከሰካነው ኮምፒውተር ውስጥ ባለው ፓወር ይንቀሳቀሳል። ሌላ ዲቫይስ ላይም ከሰካነው እዛ ዲቫይስ ላይ ባለው ፓወር ይንቀሳቀሳል እንጂ ይሄ ዲቫይስ ለራሱ በቀጥታ የሚፈልገው ምንም አይነት ፓወር የለውም እና በዚህ ምክንያት በጣም ኮመን የሆነ ብዙ ጥቅሞች የሚያገለግል ፖርታብል የሆነ በቀላሉ የሚንቀሳቀስ ቀላል ትንሽ ነገር ግን ዳታን ስቶር ለማድረግ ባካፕ ለመያዝ ዳታ ትራንስፈር ለማድረግ የምንጠቀምበት የዲቫይስ አይነት ነው። ሜሞሪ ካርድ እንግዲህ በቀላሉ ከቦታ ቦታ ሊንቀሳቀስ የሚችል አማራጭ የዲጂታል ዳታ ማከማቻ ዲቫይስ ነው። ሜሞሪ ካርዶች የተለያዩ ዳታዎችን፣ ፎቶዎችን፣ ቪዲዮዎችን እና ዶክመንቶችን የምናስቀምጥበት ሜሞሪ ካርድ እንግዲህ ትንሽና ቀላል የሆነ ቋሚ ወይንም ፐርማነንት የምንለው የስቶሬጅ ዲቫይስ አይነት ነው። እንዲሁም ከሃርድ ድራይቮች እና ከፍላሽ ዲስኮች የተሻለ ስሞል ወይም አነስተኛ ሳይዝ ያለው ነው።
እንግዲህ ይሄ ሜሞሪ ካርድ የምንለው ስቶሬጅ ዲቫይስን የምንጠቀመው በዲቫይሳችን ውስጥ ያለውን የማከማቸት አቅም ለመጨመር ወይም ኤክስፓንድ ለማድረግ ስንፈልግ በተጨማሪነት የምንጠቀመው የስቶሬጅ ዲቫይስ አይነት ነው። ሜሞሪ ካርዶች በተለያዩ ቦታ ላይ የምንጠቀማቸው ሲሆን በስማርትፎናችን ውስጥ፣ በታብሌቶች ውስጥ፣ የተለያዩ ፖርታብል ዲቫይሶች በሆኑት ውስጥ ለቪዲዮ ካሜራ፣ ለተለያዩ ዲጂታል ካሜራዎች በስልኮች፣ በታብሌቶች እና በተለያዩ ዲቫይሶች ውስጥ እንጠቀመዋለን ሜሞሪ ካርድ። ይህ ሜሞሪ ካርድ የሚጠቀመው የቴክኖሎጂ አይነት ፍላሽ ሜሞሪ ቴክኖሎጂ ነው። ሌላው የስቶሬጅ ዲቫይስ አይነት ኦፕቲካል ዲስክ የምንለው የስቶሬጅ ዲቫይስ ሲሆን ይህ ኦፕቲካል ዲስክ እንግዲህ መረጃን ለማስቀመጥ ወይም መረጃን ሪድ ራይት ለማድረግ ለመቅዳትና ለማንበብ የሌዘር ጨረርን የሚጠቀም የስቶሬጅ ዲቫይስ ወይም የማከማቻ አይነት ነው። ይህ ኦፕቲካል ዲስክ የሚባለው ዲቫይስ እንግዲህ ብርሃንን በመጠቀም ዳታዎችን ወይም ዲጂታል ዳታዎችን የሚያከማችልን የዲቫይስ አይነት ነው። የተለያዩ አይነት ኦፕቲካል ዲስኮች አሉ። እነሱም ሲዲ፣ ዲቪዲ እና ብሉሬይ ናቸው። እንግዲህ በእነዚህ መሀል ያለው ልዩነት ምንድነው? ዳታን የማከማቸት አቅማቸውና የተከማቸውን ዳታ አክሰስ የማድረግ ፍጥነታቸው ላይ ተመስርተን ሲዲ፣ ዲቪዲ እና ብሉሬይ ብለን በተለያየ መስክ እንከፍላቸዋለን። ኦፕቲካል ዲስኮች እንግዲህ በጣም ኮመን የሆኑ ወይም የተለመዱ ሙዚቃን፣ ፊልሞችን፣ ሶፍትዌሮችን እና ጌሞችን የምናስቀምጥባቸው የዲቫይስ አይነቶች ናቸው። ኦፕቲካል ዲስኮች እንግዲህ ፐርማነንት የሆኑ ወይም ቋሚ የመረጃ ማከማቻ ወይም ዳታ ስቶሬጅ ዲቫይሶች ተደርገው ይወሰዳሉ። ሌላው ቴፕ ድራይቭ የምንለው የመረጃ ማከማቻ ወይም ስቶሬጅ ዲቫይስ ሲሆን ይህ ስቶሬጅ ዲቫይስ ወይም የመረጃ ማከማቻ መረጃዎችን በማግኔቲክ ቴፕ ላይ የሚያከማች ወይም ሪድ ራይት የሚያደርግ የዲቫይስ አይነት ነው። ይህ ዲቫይስ እንግዲህ ፐርማነንት ወይም ቋሚ የሆነ ስቶሬጅ ዲቫይስ ሲሆን ይህን ዲቫይስ እንግዲህ በብዛት ለአርካይቭ፣ ለባክአፕ እና የተለያዩ ቋሚ ዳታዎችን ወይም ሎንግ ተርም የሆኑ ዳታዎችን ለማከማቸት የምንጠቀምበት ስቶሬጅ ዲቫይስ ነው። ይህ ዲቫይስ እንግዲህ ላርጅ የሆነ ስቶሪንግ ካፓሲቲ ወይም ከፍተኛ የሆነ ዳታን የማከማቸት አቅም ያለውና በዝቅተኛ ዋጋ ሊገኝ የሚችል ወይም 1 ጊጋባይት ስቶሬጅን በዝቅተኛ ዋጋ ከሃርድ ዲስክ እና ከሌሎች ስቶሬጅ ዲቫይሶች አንጻር ስናይ በዝቅተኛ ዋጋ ትልቅ ማከማቻን የሚሰጠን የዲቫይስ አይነት ነው። እንግዲህ ቴፕ ድራይቭ የምንለው ቴፕ ድራይቮች በብዛት ለባክአፕ ፐርፐዝ ወይም የአንድን ፋይል ኮፒ ለማስቀመጥ የምንጠቀምባቸው ሲሆኑ ከዛ በተጨማሪ በጣም ላርጅ የሆኑ ሂውጅ የሆኑ ዳታዎችን በጣም ብዙ ዳታዎችን የመያዝ አቅም አላቸው። ነገር ግን ቴፕ ድራይቮች ምንድነው እንደ ድሮባክ ተደርጎ የሚወሰድ ከሌሎች ስቶሬጅ ዲቫይሶች ሁሉ የበዛ አክሰስ ታይም ነው ያላቸው። አንድ ቴፕ ድራይቭ ላይ የተቀመጠ ነገር አክሰስ ለማድረግ የሚፈጅብን ሰዓት ከፍተኛ ነው እና ይሄ ስሎወር የሆነ አክሰስ ታይሙ ምንድነው እንደ ድሮባክ ነው ማለት ነው። ሌላው ቴፕ ድራይቭ ላይ ስቶር የተደረጉ ነገሮችን አክሰስ ማድረግ ከፈለግን ሲኩዌንሻል ነው እንጂ ራንደምሊ የፈለግነውን ነገር ከፈለግነው ቦታ አክሰስ ማድረግ አንችልም። ሲኩዌንሻል መተው እዛ ቦታ ላይ ሲደርስ ነው ያንን ነገር አክሰስ ማድረግ የምንችለው። ይሄ እንግዲህ ሌላው ድሮባክ ወይም ዲስአድቫንቴጁ ነው። ዛሬ በመጨረሻነት የምናየው የስቶሬጅ ዲቫይስ አይነት ክላውድ ስቶሬጅ ነው። ክላውድ ስቶሬጅ እንግዲህ በጣም ሞደርን የሆነው ዳታን ወይም መረጃን የምናከማችበት የዳታ
ወይም የመረጃ ማከማቻ አማራጭ ነው። ክላውድ ስቶሬጅ ዳታን እንግዲህ ስቶር የምናደርገው ወይም የምናስቀምጠው በተጠቃሚው ዲቫይስ ላይ ወይም ኮምፒውተር ላይ ሳይሆን በሌላ በሰርድ ፓርቲ ወይም በሶስተኛ ወገን ማከማቻ ላይ ነው። ይሄ በሶስተኛ ወገን ማከማቻ ላይ የሚቀመጥ ዳታን የዛ ዳታ ባለቤት ወይም ተጠቃሚው አክሰስ ማድረግ ወይም መጠቀም ከፈለገ በኔትወርክ ወይም በኢንተርኔት የግድ መገናኘት አለበት። ክላውድ ስቶሬጅን ተጠቅመን ዳታዎችን ወይም መረጃዎችን ስናስቀምጥ እነዚህ መረጃዎች ማኔጅ የሚደረጉት በተጠቃሚው ሳይሆን ያንን ዳታ ባስቀመጠልን በሶስተኛው ወገን ወይንም በአቅራቢው ነው። ክላውድ ስቶሬጁን በሚያቀርብልን አካል ነው ማለት ነው ዳታው ማኔጅ የሚደረገው። የዳታው ሴኩሪቲ ወይም ዳታው ኢንክሪፕት የሚደረገው ዳታውን ባስቀመጠው አካል ሳይሆን ማስቀመጫውን ፕሮቫይድ ባደረገው በፕሮቫይደሩ አማካኝነት ነው። እነዚህ ክላውድ ስቶሬጆች እንግዲህ ሪሞት ስቶሬጅ ናቸው። ሪሞት ስቶሬጅ ናቸው ስንል ምን ማለታችን ነው? ዳታችንን ከኛ ኮምፒውተር ላይ ወደ ክላውድ ፕሮቫይደሩ ወይም ያንን ስቶሬጅ ማከማቻ ፕሮቫይድ ወደሚያደርገው ወደ አቅራቢው እንልካለን። አንዴ ልከን እዛ ላይ ካስቀመጥን በኋላ እኛ በየትኛውም ቦታ ከኢንተርኔት ጋር ኮኔክት ሆነን የትኛውም ቦታ ላይ ሆነን አክሰስ ማድረግ ወይም መጠቀም መረጃችንን ማውረድ እንችላለን። እንግዲህ ይሄ ክላውድ ስቶሬጅ የሚሰራው በሶስተኛ ወገን ነው። ዳታዎቻችን ወይም መረጃዎቻችን የሚቀመጡት በአቅራቢው ማከማቻ ላይ ነው። የስቶሬጁ መጠን እንደፈለግን መጨመርና መቀነስ እንችላለን ማለት ነው። እነዚህ ስቶሬጆች እንግዲህ በክፍያ የሚሰሩ ናቸው። ቨርቹዋሊ የትም ቦታ ሆነን በማንኛውም ሰዓት አክሰስ ልናደርጋቸው ልንጠቀማቸው እንችላለን ክላውድ ላይ ስቶር የተደረጉ ዳታዎቻችንን። እነዚህ ዳታዎች እንግዲህ በቂ የሆነ ባክአፕ እና ሪከቨሪ ያላቸው ፕሮቫይደሩ ወይም ክላውድ ስቶሬጁን አቅራቢው አካል የሆነ ችግር ቢፈጠር እነዛ መረጃዎች ሙሉ በሙሉ እንዳይጠፉ የራሱ የሆነ የባክአፕ እና ሪከቨሪ ሜተዶች አሉት። ከሴኩሪቲ አንፃር ደግሞ ስናያቸው ምንድነው ሴኩር ናቸው። ይሄን ክላውድ ስቶሬጅ አቅራቢው ወይም ፕሮቫይደሩ የራሱ የሆነ ኢንክሪፕሽን እና አክሰስ ኮንትሮል ሜተድ አለው። በዚህ መሰረት መረጃችን ደህንነቱ የተለያዩ ዲዛስተሮች ቢፈጠሩ ምንድነው ባክአፕ ሜተድ ስላለው ምንም እንግዲህ የተለያዩ አይነት ክላውድ ስቶሬጆች አሉ። ፐብሊክ ክላውድ፣ ፕራይቬት ክላውድ፣ ሃይብሪድ ክላውድ እና ኮሚኒቲ ክላውድ የምንላቸው። ፐብሊክ ክላውድ የምንላቸው ክላውድ ስቶሬጆች እንግዲህ በሰርድ ፓርቲ ወይም ክላውድ ስቶሬጅ ፕሮቫይደርን ተጠቅመን አክሰስ የምናደርገው ማንም ሰው የሚጠቀመው የስቶሬጅ አይነት ነው። ከአንድ ክላውድ ስቶሬጅ ፕሮቫይደር ከፍለን ገዝተነው የምንጠቀምበት የስቶሬጅ ስፔስ ነው ፐብሊክ የምንለው። ፕራይቬት የምንለው ደግሞ በአንድ ኦርጋናይዜሽን ውስጥ ያ ኦርጋናይዜሽን ለኦርጋናይዜሽኑ ፐርፐስ ሜንቴን የሚያደርገው የሚያስተዳድረው የስቶሬጅ አይነት ሲሆን ሃይብሪድ ክላውድ የምንለው ደግሞ ፐብሊክ እና ፕራይቬት ክላውዶች አንድ ላይ ሚክሱ ነው የሚሰሩበት በጣም ፍሌክሲብል የሆነ የክላውድ ስቶሬጅ አይነት ነው። ሌላው ኮሚኒቲ ክላውድ የምንለው የስቶሬጅ አይነት ነው። ይሄ እንግዲህ በሆኑ ኦርጋናይዜሽኖች ወይንም ስፔሲፊክ ግሩፖች አንድ ላይ በጋራ የሚጠቀሙት የስቶሬጅ አይነት ነው። እንግዲህ ኮሚኒቲ ክላውድ የምንለው ክላውድ ስቶሬጅ በጣም ዘመናዊና የተሻለ የስቶሬጅ አማራጭ ነው። እንግዲህ የተሻለ ስቶሬጅ አማራጭ ነው የምንልበት ምክንያት ምንም አይነት ፊዚካል ዲቫይስ መያዝ አይጠበቅብንም። ፋይላችንን ስቶር ለማድረግ የሆነ ቦታ ሆነን ኢንተርኔት ኮኔክሽን ያለበት ቦታ ላይ ሆነን ስቶር ያደረግነውን መረጃ ወይም ያከማቸነውን መረጃ
ምንም አይነት ፊዚካል የሆነ ዲቫይስ ሳንይዝ ሌላ ቦታ በሺዎች ኪሎሜትሮች ሄደን እንደገና ሌላ ኢንተርኔት አክሰስ ባለበት ቦታ ምን ማድረግ እንችላለን? ያንን መረጃችንን መጠቀም አክሰስ ማድረግ እንችላለን። ይሄ እንግዲህ ክላውድ ስቶሬጅን ከሌላ የተሻለ ያደርገዋል። ሌላው ክላውድ ስቶሬጅ ቤስት የሚሆንበት ደግሞ ምንድነው? ከሴኩሪቲ አንፃር ነው። ሊጠፋብኝ ይችላል or ሊሰረቅብኝ ይችላል፣ ዲሌት ሊሆንብኝ ይችላል አንልም። ያ ፕሮቫይደሩ የራሱ የሆነ ሴኩሪቲ ሜካኒዝሞች ስላሉት በእነዛ ሴኩሪቲ ሜካኒዝሞች ሞር የተሻለ ሴኩር እንዲሆን ያደርግልናል። ነገር ግን ሌላው የክላውድ ስቶሬጅ ድሮባክ ምንድነው? ኢንተርኔት ላይ መገኘቱ ለብላክ ሃከሮች ተጋላጭ የሚሆንበት እድል አለው። ከኢንተርኔት ጋር ወይም በኔትወርክ ኢንተርኮኔክትድ መሆኑ ለሃከሮች ተጋላጭ የሚሆንበት እድል ይኖራል። እነዛን ነገሮች ደግሞ ለመቅረፍ ያው ፕሮቫይደሩ ምን አለው? ኢንክሪፕሽን ሜተዶች፣ አክሰስ ኮንትሮል ሜተዶች አሉት።